ሰላም ጤና ይስጥልኝ ክብራትና ክብራን ቻናላችን ቤተሰቦች እንዴት ቆያችሁልን? የሃይማኖት ምልክቶችን የሚያንቋሽሹና ንጹሃንን የሚገሉ ሰዎች በሕግ እንዲጠየቁ ካልተደረገ ለከፋ ግጭት መንስኤ ሊሆን እንደሚችል ተነግሯል። ይህንን ያለው ሸገር ራዲዮ ነው። በዝርዝር እንመለከተዋለን። ከዚህ ባሻገር እናት ፓርቲ በወቅታዊ ጉዳዮች ላይ መግለጫ ሰጥቷል። ህወሓትም ጥቃት ደርሶብኛል ሲል እንደዚሁ ክስ አቅርቧል። እነዚህንና ሌሎችም መረጃዎች አሰናድተን መጥተናል። አብራችሁን ቆዩ የአክብሮት ግብዣችን ነው። የሃይማኖት ምልክቶችን የሚያንቋሽሹና ንጹሃንን የሚገሉ ሰዎች በሕግ እንዲጠየቁ ካልተደረገ ለከፋ ግጭት መንስኤ ሊሆኑ ይችላሉ ተብሏል። በአደባባይ በጎዳናዎች የሚደረጉ ስብከቶችን ጨምሮ የሃይማኖት ዶግማዎችን የሚያንቋሽሹና የሚያነውሩ አካላትን በሕግ ተጠያቂ ለማድረግ የሚረዳ ስርዓት ለማበጀት ውይይት ተጀምሯል ተብሏል። የአዲስ አበባ ሃይማኖት ተቋማት ጉባኤ፣ የከተማዋ ኮሚኒኬሽን ጉዳዮች ቢሮ፣ የሰላምና ጸጥታ አስተዳደር ቢሮ ከሃይማኖት መገናኛ ብዙኃን የስራ ኃላፊዎች ጋር በመሆን በሰላም ጉዳይ ላይ በትላንትናው ዕለት ተወያይተዋል። አንድ የውይይቱ ተሳታፊ ህጻናትን ጨምሮ ንጹሃን እየተገደሉ ነው፣ ይህን ወንጀል የሚፈጽሙ አካላት ለምንድን ነው በሕግ የማይጠየቁት? መቼስ ነው የሚቆመው? ሲሉ ጥያቄያቸውን ማንሳታቸው ተዘግቧል። ንጹሃን እየተገደሉ እስከ መቼ ነው የምንቀጥለው? ሰሞኑን እየተፈጠሩ ያሉ ችግሮችስ መቼ ነው መላ የሚያገኙት? ለምንስ ነው ከምንጩ ማድረግ ያልተቻለው? ሲሉ አክለዋል። አንዱ ሲሞት ሀዘናችን ለምንድን ነው የጋራ የማይሆነው? ለምንስ ነው መርጠን የምናዝነው? ሲሉ ጠይቀዋል። መጋቢ አብይ ታደለ የተባሉ ሌላ ተሳታፊ በበኩላቸው የሃይማኖት መገናኛ ብዙኃን አንዱ ዓላማቸው የራሳቸውን የእምነት ዶግማ ማስተማር እንደሆነ አስታውሰዋል። ሰላም ለማስተማርም ቢሆን ግን ድርሻቸው ከፍተኛ ነው፣ ምክንያቱም ከፍተኛ ተከታይ ስላላቸው ብለዋል። ነገር ግን በምንሰብክበት ወይም ደግሞ በምናስተምርበት ወቅት የሌላውን ሃይማኖት ልክ አይደለም፣ የእኛ ነው ትክክለኛ መንገድ እያልን ነው የምናስተምረው። ይህ እንዳያጋጭ የቱ ጋር ነው ሚዛን መጠበቅ ያለበትም? ሲሉ ጥያቄያቸውን አንስተዋል። የከተማዋ ኮሚኒኬሽን ጉዳዮች ቢሮ ምክትል ኃላፊ አቶ ዘውዱ ከበደ በከተማዋ በሃይማኖት መገናኛ ብዙኃን ስም ፈቃድ ወስደው የሚንቀሳቀሱ በርካታ ሚዲያዎች መኖራቸውን ተናግረዋል። ከነዚህ ውስጥ ግን የቱ ነው በአግባቡ ስራውን እየሰራ ያለው የሚለውን ለመለየት አስፈላጊ ይሆናል ብለዋል። እነዚህ መገናኛ ብዙኃን እንደ ሃይማኖታቸው አስተምሮ እየሰሩ ነው ወይ? ተከታዮቻቸውንስ ማስተማር ችለዋል ወይ? እንደዚሁም ወደ አንድነትና ሰላም ህዝብን ማምጣት አስችሏቸዋል ወይ ብለን ብንጠይቅ ያለምንም ጥርጥር አብዛኞቹ ከዚህ በተቃራኒ የቆሙ ናቸው ሲሉ አስረድተዋል። በውይይቱ ላይ በተለይም ሰሞኑን ሲከሰት የነበረውን የግድያ ወንጀልም አንስተው ውይይት አድርገዋል። የመፍትሄ አቅጣጫ ያሉትንም አስቀምጠዋል። ወደ ቀጣዩ መረጃ ስንሻገር እናት ፓርቲ በወቅታዊ ጉዳዮች ላይ መግለጫ ሰጥቷል። በሰሜን እዝ ላይ የተሰነዘረውን ጥቃት ተከትሎ የፌዴራል መንግስቱና የትግራይ ክልል የገቡበት ጦርነት በክልሉ ብቻ ሳይሆን የኤርትራ ጣልቃ ገብነት አክሎ አብዛኛውን የአማራ ክልልና የአፋር ክልል በማቀፍ ቀላል የማይባል ሰብአዊና ቁሳዊ ጉዳት ማስከተሉ ይታወሳል ብሏል። ይኸው ጦርነት ፕሪቶሪያ ላይ ተደረሰ በተባለውና ለኢትዮጵያ ሕዝብ በአግባቡ ግልጽ ባልተደረገ ስምምነትም ተቋጭቷል ሲል ነው መግለጫው ያከለው። ጦርነቱ ኦፊሴላዊ ባልሆነ ግምት የ1 ሚሊዮን ዜጎችን ህይወት እንደቀጠፈ የሚነገር ሲሆን በገንዘብ ሚኒስቴር መረጃ መሰረት ደግሞ 1 ትሪሊየን ተኩል ያክል ንብረት ውድመት እንዳስከተለ ተነግሯል። የጦርነቱ አጀማመርና ዳራ እንዲሁም የተቋጨበት መንገድ ህዝባችን ያላወቀውና ታሪክ ነገ የሚገልጸው ቢሆንም በወቅቱ መቆም መቻሉና ህዝባችን የጠመንጃ ድምጽ ከመስማት መዳኑ እንዲሁም ደግሞ እለት እለት የሚረግፈውን ህይወት አለመኖር ትልቅ እፎይታ እየሰጠ ለመሆኑ የሚካድ አይደለም ብሏል መግለጫው። የትግራይ ክልል ጦርነት በዚህ መልኩ ከተቋጨ በኋላ ቀደም ሲል በኦሮሚያ ክልል ይካሄድ የነበረው ጦርነትና ኋላም በአማራ ክልል የተጀመረውና እስከዛሬ ድረስ አድማሱን አስፍቶ ክልሉን በሙሉ ሸፍኖ የቀጠለው ጦርነት የትግራይ ክልል ጦርነት በተቋጨበት የጠረጴዛ ዙሪያ ድርድር በገለልተኛ አገርና አደራዳሪዎች እንዲፈታ ለማስቻል የተደረጉ ጩኸቶች ሰሚ በማጣታቸው የእርስ በርስ ጦርነቱ መጠኑን አስፍቶ ቀጥሎ ይገኛል ሲል ነው በመግለጫው የተገለጸው። ይህ በእንዲህ እንዳለ በፌዴራል መንግስትና በትግራይ ጊዜያዊ አስተዳደር ህወሓት መካከል የቀጠለው እሰጥ አገባ ከቅርብ ጊዜያት ወዲህ ዙሩ ከሩ በትግራይ ክልልና
አዋሳኝ አፋር ክልል የጦርነት አደጋ አንዣቧል ብሏል። በሁሉም አቅጣጫ ዘራፍ የሚል የጦርነት አታሞ በመደለቅ ላይ ይገኛል። በአፋር ክልል የተወሰኑ ቀበሌዎች ዘልቆም በርካታ ወገኖች እንደተፈናቀለ ታዝበናል። በወልቃይት አዋሳኝ አካባቢዎችም ተመሳሳይ ጉሰማዎች እየተስተዋሉ ነው ብሏል መግለጫው። እናት ፓርቲ ከዚህ ቀደም በተደጋጋሚ ጊዜያት እንዳሳሰበው ከዚህ መሰል ግጭት ኢትዮጵያ አትራፊ ሳትሆን ከሳሪ እንደሆነች ለመግለጽ ይወዳል ብሏል። በሁሉም ወገን ያሉ ባለስልጣናት የጦርነት ፉከራና ቀረርቶ ሲያሰሙ የሞቱ ድግስ ደግሞና ጥሬ ቆርጥማ ልጅ ነገሰ ሆኖ ያሳልፍልኛል ብላ ተስፋ ለጣለችበት ወጣት እንጂ ከጦርነት ማግስት ምንም ያልተፈጠረ ያህል ሻምፓኝ ለሚራጩ ባለስልጣናትና ለጦር መሪዎች ብሎም ለልጆቻቸው እንዳደለ እሙን ነው ብሏል። መግለጫው አክሎም የተደቀነው መራር እውነታ ማቅ ለብሳ ዓመታት ያሳለፈች የትግራይ የአማራና የአፋር እናትን ብሎም ደግሞ መላው ኢትዮጵያ ዳግም ማቅ የሚያስለብስ እንደሆነ ህዝባችንም ዓለምም እየታዘበ ነው ብሏል። በእንዲህ አይነት የጦርነት ጠመቃ ዝሆኖቹ ሲጣሉ የሚጎዳው ሳሩ ነው እንዲሉ ተጠቂውና የጦርነቱ ሰለባ የሚሆነው ለዓመታት የመከራ ህይወት እየገፋ ያለው ህዝባችን ነው። ስለዚህ ፓርቲያችን ሁሉም ወገኖች ቆም ብሎ የያዘውን መንገድ እንዲፈትሽና ከደም አፋሳሽ ጦርነት እንዲታቀቡ በትግራይ ክልል ወደ ግጭት እያመራ ያለውን አካሄድ ጨምሮ በአማራና በኦሮሚያ ክልሎች እየተደረገ ያለው ጦርነት በአስቸኳይ በጠረጴዛ ዙሪያ በማድረግ ድርድር እንዲፈታ ዛሬም በጥብቅ ያሳስባል ብሏል። ዓለም አቀፍ ማህበረሰብና መላው ኢትዮጵያ በተለይም ወጣቶች ጦርነት በቃን በሚል አንድ ቃል ተቃዋቸውን ባገኙበት አጋጣሚ ሁሉ ለጠማቂዎቹ እንዲያሰሙ ጥሪ እናቀርባለን ሲል በመግለጫው አክሏል። ወደ ቀጣዩ መረጃ ስንሻገር ህወሓት ዛሬም ከሰዓት በኋላ ባወጣው መግለጫ የአፋር ብሔራዊ ክልላዊ መንግስት የኮሚኒኬሽን ቢሮ የትግራይ ሰራዊት የአፋር ክልል ዘልቀው ገብቷል ሲል ጥቅምት 27 ቀን በትላንትናው ዕለት ማለት ነው የሰጠውን መግለጫ ውድቅ አድርጎታል። ህወሓት የአፋር መንግስት ሀራ መሬት በሚል ስም በአካባቢው እየተንቀሳቀሱ ትግራይን ያወካሉ ያላቸውን ታጣቂዎች ቦታ መስጠቱ በጽኑ ተቃውሟል። የፌዴራል መንግስት በአፋር ክልል ሀራ መሬት ያሉ ታጣቂዎች በመጠቀም ሌላ ዙር ጦርነት እየጋበዘ ነው ሲል አክሏል። ትላንት ሌሊት የድሮን ድብደባ ተፈጽሟል። በድሮን ድብደባው የትግራይ ሰራዊትና የአካባቢው ነዋሪዎች ተገለዋልም ሲል ነው በመግለጫው የገለጸው። ህወሓት የጉዳቱን መጠኑን በቁጥር አላስቀመጠም። የድሮን ድብደባው የፕሪቶሪያው ስምምነት ሙሉ በሙሉ የሚጥስና የከፋ አደጋ የሚያስከትል ተግባር ነው ሲልም አክሏል። የአህጉሩ አደራዳሪ አገራት ዝምታን ተከትሎ የኢፌዴሪ መንግስት የፕሪቶሪያ ስምምነት እንዳይፈጸም እንቅፋት ሆኖ ቆይቷል ያለ ህወሓት አሁን የድሮን ድብደባ በማካሄድ ስምምነቱን በግልጽ ጥሶታል ሲል ስሞታ አቅርቧል። የኢትዮጵያ መንግስት አሁንም ያሉ ልዩነቶች በሰላማዊ ፖለቲካ ውይይት እንዲፈታ ሲል ጥሪውን አቅርቧል። ክብራትና ክብራን የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎቻችን በእንዲህ መልኩ ተጠናቀዋል። አብራችሁን ስለነበራችሁ እናመሰግናለን። ይህንን ቻናል ላይክ፣ ሰብስክራይብ እንድታደርጉ ጋብዣችኋለሁ። መልካም ጊዜ